ዜጎች በሀገረ መንግስት ግንባታ ሂደት የተሳትፏቸው ማረጋገጫና የዲሞክራሲ ስርዓት ልምምድ የሆነውን ምርጫ ማካሄድ ነው። ኢትዮጵያም በሰባተኛው ሀገራዊ ምርጫ የሚመራቸውን በድምፃቸው አረጋግጠዋል። በህዝብ የተመረጠ ቅቡልነት ያለው ሀገረ መንግስት ለመመስረት የሚያስችላቸውን መንግስት መስርተዋል። ኢትዮጵያም በምርጫ ላይ ያሳዩት ተሳትፎ ጠንካራ ሀገር በመገንባት ሂደት ውስጥ ህዝቡ የሚመራውን የመወሰን ኃላፊነት መሆኑን በግልጽ አረጋግጠዋል። ዘንድሮ ምርጫ በአፍሪካ ቀንድ የዲሞክራሲ ልምምድ የህዝብ ይሁንታ ለመለማመድ ያግዛል ብዬ አስባለሁ። በተለይ በአፍሪካ ቀንድ ምርጫ በጣም አስቸጋሪ ልምምድ ነው። ከኬንያ ምናልባት ከጅቡቲ ውጪ ብዙ የምርጫ ልምምድ የለም። ሶማሌ ሙከራዎች የተደረጉ ነው ያሉት። ከምዕራብ አፍሪካ ከደቡብ አፍሪካ ሲነጻጸር የምስራቅ አፍሪካ ሀገራት ወደ ዲሞክራሲያዊ ልምምድ እንብዛም አልገባንም። ያንን ለመማር የህዝብን ይሁንታ ለማድመጥ የህዝብን ፍላጎት ለመረዳት ያግዛል ብዬ አስባለሁ። እንዳያችሁት ህዝቡ ፍላጎቱን ያውቃል። ነገር ከተመቻቸለት የሚፈልገውን ለማድረግ እንግዲህ ይሄ ሁሉ መራጭ በጠዋት ተነስቶ የተሰለፈው በክፍያ አይደለም። ሌላ የሚያገኘው ትርፍ የለም። ስርዓተ መንግስት መገንባት የዜጎች ኃላፊነት መሆኑን አምኖ ነው። ይሄን እድል ሁሉም የአፍሪካ ቀንድ ዜጎች እንዲያገኙ እንመኛለን። አፍሪካ ሁሉ እንዲያገኝ እንመኛለን። ተመራጮች በታማኝነት እጃቸውም ልባቸውም ንጹህ ሆኖ ሀገራቸውን እንዲያገለግሉ ዜጎች የአደራ ኮቨናንት የአደራ ኪዳን በዚህ መንገድ ሲገልጡ ተመራጮች ደግሞ ከሁሉ በላይ እጃቸው ልባቸው ንጹህ ሆኖ ማገልገል ያስፈልጋል ብዬ አስባለሁ። ይሄ ከፍተኛ የምርጫ ተሳትፎ የዜጎቻችንን የፖለቲካ ንቃተ ህልና እድገትና ለዲሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት በግልጽ የሚያሳይ ነው። ይሄ ከፍተኛ የምርጫ ተሳትፎ ህዝባችን ያለ ይሁንታው የራሳቸውን እኩይ ዓላማ ለማሳካት ሲሉ ለሽፋን የህዝብ ውክልና ተልኮን ለራሳቸው ለሰጡ አካላት ቦታ እንደሌለውና የራሱን ጉዳይ በራሱ ለመወሰን ትልቅ ዝግጁነት ያለው መሆኑን የሚያሳይ ነው። ዓለም አቀፉ ማህበረሰብ ያስገረመው ኢትዮጵያን በሰባተኛው ጠቅላላ ሀገራዊ ምርጫ ያደረጉት ቁርጠኝነት የኢጋድ ምርጫ ታዛቢ ቡድን በኢትዮጵያ የተደረገው ምርጫ ከፍተኛ የህዝብ ተሳትፎ እንዲሁም ከአጥቢያ ሌሊት ጀምሮ ረጃጅም ሰልፎች የተስተዋሉበት መሆኑን በአድናቆት አብራርተዋል። የኢትዮጵያ ህዝብ እስከ እኩለ ሌሊት ድረስ በታላቅ ትዕግስትና እርጋታ ድምፅን መስጠቱ ህብረተሰቡ ለዲሞክራሲ ስርዓት ግንባታ የሰጠው ጽኑ ቁርጠኝነት በተግባር ያሳየ መሆኑን መስክረዋል። On a personal note, I want to once again reiterate that today is a day that the people of Ethiopia should be proud. Today is a day you should remember your history, a nation that stood against the wave of colonialism, united and never colonized. Never forget that. Never colonized. A nation that stood for Africa's independence and for Africa's right to self-governance and rule. A nation, as a result of this, that has become the capital of Africa. ካሳለፍናቸው ጊዜዎች የበለጠ እጅግ የሚያስደስትና ፍትሃዊና ዲሞክራሲ መሆኑን ህዝብ ብዛት ራሱ ይገልጸዋል። ያለምንም ጭቅጭቅ ያለምንም ዲሲፕሊን ጉድለት ህዝቡ በታማኝነት ወጥቶ እንደሚመርጥ ታዝቤዋለሁ። ህብረተሰቡ እንግዲህ ያው እንደሚታየው ፀሐዩም ምንም ሳይበግረው ይህንን አገራዊ ተልዕኮ ለመወጣት በነቀይ ሶቶ ተሰልፎ የቆረጠን እንትን ለመምራት ዝግጁ ሆኖ ነው ያለውና ህብረተሰቡ እንግዲህ ተረጋግቶ ምንም ሳይቸኩል በጣም በሰላማዊ ሁኔታ ተረጋግቶ እየጠበቀን ያለው ተራውን። ይሄ ደግሞ ያው የሚያሳየው ምን ያክል ህብረተሰቡ ስለ ምርጫው ግንዛቤ ወስዶ መምረጥ በካርዱ አገር የሚመሩትን ለመምረጥ ቁርጠኛ ሆኖ እንደሚታይ ነው የሚያሳየውና እጅግ ሰላማዊ ነው። በጣም አካባቢ ላይ ያለው ነገር በጣም ሰላማዊ ነው። እንግዲህ እንደሚታየው
ሁላችንም እዚሁ ነዋሪ እንደመሆናችን መጠን ያየነው ነገር በጣም ሰላማዊ ነው። ምንም የሚረብሽ ነገር የለም። ስለዚህ ጥሩ ነገር ነው ያለው ብዬ አስባለሁ። ምርጫው በጣም አሳታፊና ዲሞክራሲያዊ በጣም ሰላማዊ በሆነ ሁኔታ ህዝቡም እየተባበረ ለምሳሌ ለአቅመ ደካሞች፣ ለአባቶችና ለእናቶች፣ ለትልልቅ ሰዎች እንዲሁም ረጅም ሰዓት መቆየት ለማይችሉ ለምሳሌ ለስኳር በሽተኞች ቅድሚያ እየተሰጠ ነው እየመረጡ እየወጡ ያለው እና በጣም ደስ በሚል ሁኔታ አስፈላጊውን ድጋፍና ትብብር እየተደረገ በጥሩ ሁኔታ እየተካሄደ መሆኑን ነው ልገነዘብ የቻልኩት።